አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ዛሬ እስኪ ስለ ሀገር ፍቅር እናውራ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሀገራቸው የነበራቸው ፍቅር ምን ያክል ነው የሚለውንም እንመልከት። ወንድሞቼ እህቶቼ፣ ሀገር ልትፈቀር ልትወደድ ይገባል። ሀገር ልትጠላና ጥቃት እንዲደርስባት ልንመኝላት አይገባም በፍጹም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሀገራቸው ልዩ ፍቅር ነበራቸው። ህዝቦቻቸውም ከእርሳቸው ያንን ሊማሩ ይገባል። ነብዩ መሐመድ ከመካ ወደ መዲና ሊሳደዱ ሲሉ ለመጨረሻ ጊዜ ወደ መካ ዞሩና እንዲህ ብለው ተናገሩ። ወላሂ ኢነኪ ለአሐበል ቢላድ ኢለይ ወለውላ አነ ቀውሙኪ አኽረጁኒ ለማ ኸረጅቱ አበዳ ወለማ ሰከንቱ ገይረኪ። ወላሂ አንቺ ከምድር ላይ ከሚገኙ ሀገሮች ሁሉ ተወዳጁ ሀገሬን ዘንድ አንቺ ነሽ። ህዝቦችሽ ባያሳድዱኝና ባያስወጡኝ ኑሮ ካንቺ ውጭ ሌላ ሀገር ባልኖርኩኝ ነበር፣ ካንቺም ባልተሳደድኩኝ ነበር አሉ። ነቢያችን መካ ላይ የሚያስቸግሯቸው ሰዎች ነበሩ። እኛም ሀገራችን ላይ ማንግባባቸው ሰዎች ሊኖሩ ይችላሉ። ግን ነቢያችን ሀገራቸውን አልጠሉም፣ እኛም ልንጠላ አይገባም። አሰላሙ